እባካችሁ ኢትዮጵያኖች እባካችሁ ድረሱልኝ። ያለሁት ሳውዲ አረቢያ አራራ አካባቢ ነው። አራር ሞርጭ አካባቢ ነው። እባካችሁ ድረሱልኝ። ያው እንግዲህ ሊገሉኝ ነው። ስልክ ቁጥር ተከልክያለሁ፣ ደሞዜን ተከልክያለሁ። ምንም ያልተከለከልኩት ነገር የለም። እባካችሁ ድረሱልኝ። የመጣሁት መርሃባ ኤጀንሲ ነው። ወሰን ጌታ እባላለሁ። ትውልዴ ደወሎ ነው። ተንታ ወረዳ 015 ጫጫ ቀበሌ እና ያለሁት አራር ነው። የአባት ስሙ የወንድሙ እባካችሁ ድረሱልኝ። እባካችሁ ወርዱኝ። መርሃባ ኤጀንሲ ነው የመጣሁት እና ሁሉም ነገር አለኝ። ስልክ ቁጥሩ አለኝ፣ ግን ስልክ ቁጥሩ ሊመልሱ አልቻሉም። ድረሱልኝ በጣም እባካችሁ። ኢትዮጵያውያን፣ ኤርትራውያን ዓለም ሁሉ የምትገኙ እህት ወንድሞቼ በእግዚአብሔር ብያለሁ። እኔ ያለው ሳውዲ አረቢያ ነው። ልጅቷም ያለችው ሳውዲ አረቢያ ነው። እዛ አራራ የሚባል ቦታ ነው ያለችው። ልጅቷ ምን እንደምታወራ ራሱ ግራ ገብቷታል። በጣም ፈርታለች። እየገሉኝ ነው እያለች ነው። 7 ወር ደሞዝ አልሰጡኝም። 2 አመት ልጨርስ 1 ወር ቀርቷል። እዛ አሳፍሩኝ ስል ይደበድቡኛል። እዛ ሰውየው በጣም ነው ደበድቦ 1 ወር ሙሉ እንደ ብሬድ ደም እየፈሰሰኝ ነው፣ እየሞትኩ ነው እያለች እየለቀሰች ነው። እኔ ደግሞ መንገድ ላይ ነው የተገናኘ ነው። እየፈራች ነው ያወራች ያለችው። እቺ ልጅቷ የምታቅ ሰዎች ካላችሁ ሼር እያደረጋችሁ ታላቅ ቲክቶከሮች አድርሱልኝ። በእናታችሁ በእናታችሁ በእናታችሁ